ሶሻል ሚዲያውን ለምንድን ነው ትተህ የምትወጣው የሚል አይመጥነኝም። ሳየው አይመጥነኝም። ይሄ ሶሻል ሚዲያ ቲክታክ የሚባለው ነገር ለእኔ አይመጥነኝም። የእኔ ስታተስ ሌላ ነው። መናገር ካለብኝ እዚህ ሶሻል ሚዲያ ላይ ቁጭ ብዬ ለማውራት አይመጥነኝም። ደረጃ አይደለም፣ የእኔ ቦታ አይደለም። ቦታዬ ሌላ ቦታ ነው፣ ሌላ ስፍራ ነው። እኔ ነኝ ዝቅ ብዬ መጥቼ ወርጄ የመጣሁት። በወረድኩት ልክ ነው። ልኬን የነገሩኝ ሰዎች በወረድኩት ልክ ነው፣ መጥቼ ባለውበት ልክ ነው። ምክንያቱም ይሄ ሶሻል ሚዲያ ለእኔ ለቅሶ ቤት ነው። ለቅሶ ቤት ስል ለቅሶ ቤት የሄደ ሰው አግዳሚ ወንበር ላይ ነው የሚቀመጠው። አንድ ቦታው ለቅሶ ቤት ነው፣ ሁለት አግዳሚ ወንበር ነው፣ እኩል ነው የምትቀመጠው። ያ ሰውዬ እዛ ጋር ጠጋ በልልኝ ብለህ ንፍሮውን የምትዘግነው ተመሳሳይ ነው፣ እኩል ነው የምትዘግነው። ንፍሮ የመጣልን ምግብ እኩል ነው የምትበላው፣ የመጣልን ንፍሮ እኩል ነው የምትዘግነው ከአንድ ትሪ። ለምን ሲባል ያለህበት ቦታ ለቅሶ ቤት ስለሆነ፣ ያለበት የተቀመጥክበት አግዳሚ ወንበር ስለሆነ፣ የተጣመመ አግዳሚ ሊሆን ይችላል፣ ሚስማሩ አልተመታ ሊሆን ይችላል፣ ይዞ ሊወርቅ ይችላል። ሰውየው ግን ቦታው ላይ ሄዶ ሲቀመጥ ዳኛ ሊሆን ይችላል፣ ሚኒስትር ሊሆን ይችላል። ቦታው ላይ ሄዶ ሲመለስ ነው ያንን ሰውዬ መጣ። በራሴ በዚህ 2 ወር ውስጥ በቁጭ ብዬ ላይቭ ላይ ስሰጥ የነበረው በራሳቸው አካውንት ስሰጥ የነበረው አሁን ዘግቶብኝ ነው። 60,000 ሊሚት አድርጎ $60,000 አሁን በዚህ 2 ወር ውስጥ የሰጠሁት ማለት ነው። ልክ ይሄኛው ወር እስኪያልቅ ድረስ ዝግ ነው ያለው። እሱን ስክሪንሻት እንደገና ደግሞ ስቴትመንቱ ልልክልህ ይችላል። ግን አረብ ሀገር ላይ አሁን ቀጥታ ወረቀት ማሰሪያ በፊት 15,000 16,000 20,000 ነበር የሚባለው እና እልክላቸው ነበር 20,000። ከዛ በኋላ መሲ ብሪጅስቶን 20,000 አይደለም እስከ 9,000 ምናምን ድራም ነው እስከ 10,000 ድራም ነው ስትለኝ 20,000 እኮ ነው የሚሉኝ ስላት 20,000 አይደለም 9,000 ድራም ነው። አንዳንዱ ራሱን ይሰርቃል። አሁን ዱባይ ላይ የተሰራላቸው በስም በማስረጃ ልሰጥ የምችለው 15 ሴቶች ናቸው ወረቀት ያሰራውላቸው ማለት ነው። እነዛ ሰዎች 20,000 ድራም 15,000 ድራም። በጣም ይቅርታ ይሄን ስላል ሁሉም በማህበር የተደራጀ በል ፍቃድ ያገኘ በል በግል የሚሰሩ በል እንዳለ ሌባ ናቸው። በጣም ሀብታም ማን ነው እዚህ ሀገር በእርዳታስ የሚሰራ ሰው መልቲ የሚነዱት መኪና እንዴት እንደሚዘገንን እዚህ ሀገር። ከዛስ የሆነ ሰው ታሟል ተባል ይደራደረዋል። ቀድመው ተደራድረው ነው ሚዲያ ላይ የሚመጡት። የተከበርክ የቲክቶክ ማህበረሰብ የኢትዮጵያ ህዝብ ሶሻል ሚዲያ ላይ ያለ አውሮፓ፣ አሜሪካ፣ ኤዥያ፣ ዱባይ፣ አውስትራሊያ የምትኖር የተወደድክ ኢትዮጵያዊ ሃይማኖት፣ ጾታ፣ ብሔር ሳይለይ አንድ ሜሴጅ ልንገርህ። ብትወደኝም ባትወደኝም በጣም እርግጠኛ ሆኜ የምነግርህ ነገር እርዳታ ለመስጠት እጅን ስትሰነዝር ለሚቼክ ባክግራውንዳቸውን ቼክ አድርግ። ያለ ኮሚሽን ነው ወይ የመጡት? በኮሚሽን ነው የመጡት። ኢንክሉዲንግ ሃይማኖት ተቋም ውስጥ ያሉ ሰዎች ኢቭን ባይዘው በህይወቴ የምፈራው መሳሪያ ከታጠቀ ሽፍታ ይልቅ ሃይማኖተኛ ነው የምፈራው። ባይዘው በዘመኔ የምፈራው ሃይማኖት ያለው ሰው በጣም ነው የምፈራቸው። ሽጉጥ የያዘ ሰው ይሻለኛል። ወይ ገሎኝ ይሄዳል ወይ ይቅርታ አድርጎልኝ። ሃይማኖት ስሞ ነው የሚነክስ፣ ቡጢ ሰንዝሮ ነው የሚዳብስ። አትለያቸውም። ባይዘው ለሚቼክ እያንዳንዳቸውን አሮ ነው። በዚህ ንግግሬ በጣም ብዙ ሰው ይናደድ ይሆናል። ዘመንን ሙሉ ተናደኑር እውነት ስለማወራ እና ደግሞ ይሄ እውነት የሆነ ቀን እውነትነቱ ስለሚረጋገጥ በእናንተው በተሳዳቢዎች እያንዳንዱ የገቢ ማሰባሰቢያ እርዳታ ሰው ታሞ ቆስሎ የሆነ አሳዛኝ ክላሲካል አይደለም። መሬት ላይ ሲንበረከኩ ያሳዩዋል። ዘጭ ይሉና አሳዛኝ ክላሲካል ከስል ይገባል። የፈረደበት ማሲንቆ ምናምን ይላል። የታላችሁ ይላል። ጮሆ አስፈራርቶ ነው የሚቀበል። ከዛ አራ ይሄ ነገር ልክ አይደለም ብለህ የወጣ ቀን ሰው አንተ ላይ ነው የሚዞረው። ሰውየውስ ማልቲ ሚሊዮነር ነው። አንድ ቀን ይገባቸዋል። እያንዳንዱ ሰው አንድ ቀን ሲጨቃጨቁ ታያለህ። ቲክቶክ ላይ እኮ ምንም ሩቅ አትሂድ እኮ ሌባ ሲካፈል ነው የሚጣለው። እያንዳንዳቸውን አይተናቸዋል። በተለይ ሃይማኖት ላይ ያላችሁ ሰዎች በጣም ቢኬርፉል። ሃይማኖት ሴንሲቲቭ ስለሆነ ሰው ዝርግ ነው፣ እጁም ልቡም ዝርግ ነው። ወዲያው ነው በቃ ያለውን ነገር የሚያወጣው ወዲያው። በቃ ሃይማኖት ካልከው ብድግ አድርጎ ይሰጣል ያለውን። ተጠንቀቁ ጋይዝ። እኔ የትኛውም ሃይማኖት ውስጥ ነው ብቻ ተጠንቀቁ። ለሚቼክ ክሮስ ቼክ አድርጉ። የሆነ ነገር ሀፕን ሲያደርግ በቃ የሆነ ነገር እንትን ሲል እስቲ ቆይ እገሌ ጋር እገሌ ቼክ አድርጉ። ግድ የላችሁ በኋላ ከምትጸጸቱ። ይሄ እገሌ ፐርሰናሊ ሰዎች ታሞ ምናምን የሚመጡ ሰዎች ላይቭ ላይ የሚያሰባስቡ ባይዞ አንዳንዶቻቸው ታክመው መጥተው ስራው አሪፍ ነው ብሎ የጀመሩ ሰዎች አውቃለሁ። እኔ በቅርበት ማውቃቸው ቴዲ አንድ በቅርብ
እኔ ፐርሰናሊ ሰዎችን አታክ አድርጌ አላውቅም። በሚዲያ ቆይታ ቴሌቪዥን ላይም እዚህም ሶሻል ሚዲያ ባለኝ የትኛውም ሶሻል ሚዲያን ሰርች አድርግ እገሌ ብዬ ቪዲዮ ሰራት አይቼ አላውቅም። መረጃ ስለሌለ ነው ወይ? የማንም እንትን እንኳን አለው 100 ፎሎወር ያለው በጣም ብዙ መረጃ ነው የሚላክልኝ። ለምንድን ነው የማትሰራው? እኔ አልወድም ፐርሰናል ቪዲዮ እንደዚህ ለእገሌ አድርሱ። እንኳን ተሰድቤ እንኳን መልስ አልሰጥም። ግን አንዱ በቅርብ አንድ ታክሞ መጣ። አንዱ እንደ ሀገር ታክሞ እና የመጀመሪያ ቪዲዮ የሰራለት ልጅ ጓደኛዬ ነው። ወደ 6 ሚሊዮን ብር አሰባሰበለት። ታከመ በ3 ከዛ የቀረውን እኮ 3ቱን ላፍ አድርጓል። እና ተመቸው መሰለኝ ገቢው። ምን ቢለው ጥሩ ነው ቺን አልዳንኩም ብዬ ብቀጥል። ሊትራሊ እንደዚህ ነው የሚሰራው እዚህ ከተማ ውስጥ ባይዘው ትሄዲ። እኔ የመንግስት ተቋማት ለምን ዝም እንደ እኔ ይሄንን ቪዲዮ የምትከታተሉ ይሄን ላይቭ የምትከታተሉ የመንግስት ተቋማት ካላችሁ አርቲፊሻል ኢንቴሊጀንስ ኢንሳ ውስጥ ምሰሩ የግል ስልኮችን እስከ መበርበር ስልጣን ያላችሁ የመንግስት ተቋማት ለሚቼክ የያንዳንዱ ሰው ንግግርና የባንክ ትራንዛክሽን ቼክ አድርጉ። መንግስት ቼክ ያድርግ እንዴ። ይሄ ዲያስፖራ ለምን እንደሚበዘበዘው ገንዘብ አዋጥቶ ሆስፒታል ቢገነባ አይሻልም? ገጠር ውስጥ